ሰላም አለይኩም ወራህመቱላሂ ወበረካቱ ዲያገሬ ልጆች ዛሬ የገባ ጎመን አለኝ ኮባ ቆጮ ቡላ ቅቤ ተነጠረ ክትፎ ቅቤ ማር አለኝ ንጹህ ማር የጸጉር ቅቤ ዛሬ የገባ ነው ትኩስ ነው ውደቶቼ እንደተለመደው ዘዙኝ ስለምታዙኝ ስለምትገዙኝ ስለምታበረታቱኝ አመሰግናለሁ ውደቶቼ በዚህ በላዩ በተጻፈው ስልክ ቁጥሬ የገባችሁ ዘዙኝ በዋትስአፕ ደግሞ ስለቅ የዋትስአፕ ሊንክ ይነክታችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ይኸውላችሁ የእንጀራ ማር እንደሚሰለ ማር አለኝ ያው ማር ቢሏችሁ ማር እንዳይመስላችሁ ሽታው ደስ ሲል ይኸው ከነንጀራው ኦሪጂናል ማር አለኝ ለመድኃኒት እዘዙኝ እኔ ማቡባ ጉራጌዋ ጋር ከሀገር ኦሪጂናል ነገር እንጂ ምንም አይነት ፌክ ነገር የለኝም እናንተም ትመሰክራላችሁ ብዙ ደንበኞቼ እና ዘዙኝ ያለውት መልሐማም ነው ስልክ ቁጥሬ 050 282 5849 ደውሉና ዘዙኝ ማራለኝ ጸጉር ቅቤ የምግብ ቅቤ ተነጠረ ምርጥ የክትፎም ይሆን ሚጥሚጣ አለኝ በርበሬ ሽሮ ቆጮ ቡላ ፍሬሽ የሆነ ነገር ሁሉ እኔ ጋር የምታጡት ነገር የለም ወደቱ እንደሞቼ ደውላችሁ ዘዙኝ ባላችሁ በሰላማችሁ ብዝት ይበል ለምትገዙኝ ለምታበረታቱኝ ሰላም አለይኩም ወራህመቱላሂ ወበረካቱ ይኸውላችሁ የእንጀራ ማር እንደሚሰለ ማር አለኝ ያው ማር ቢሏችሁ ማር እንዳይመስላችሁ ሽታው ደስ ሲል ይኸው ከነንጀራው ኦሪጂናል ማር አለኝ ለመድኃኒት እዘዙኝ እኔ ማቡባ ጉራጌዋ ጋር ከሀገር ኦሪጂናል ነገር እንጂ ምንም አይነት ፌክ ነገር የለኝም እናንተም ትመሰክራላችሁ ብዙ ደንበኞቼ እና ዘዙኝ ያለውት መልሐማም ነው ስልክ ቁጥሬ 050 282 5849 ደውሉና ዘዙኝ ማራለኝ ጸጉር ቅቤ የምግብ ቅቤ ተነጠረ ምርጥ የክትፎም ይሆን ሚጥሚጣ አለኝ በርበሬ ሽሮ ቆጮ ቡላ ፍሬሽ የሆነ ነገር ሁሉ እኔ ጋር የምታጡት ነገር የለም ውደቱ እንደሞቼ ደውላችሁ ዘዙኝ ባላችሁ በሰላማችሁ ብዝት ይበል ለምትገዙኝ ለምታበረታቱኝ አመሰግናለሁ ላይክ ሼር ፎሎ በማድረግ ደግሞ የምትተባበሩን ሁሉም አመሰግናለሁ ጀዛከላሁ ኸይራን ይኸው ማሩ ይዩት ከነንጀራው በጣም ነው ደስ የሚለው ንቧ ራሱ አለች ከነ ነፍሷ መታለች አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ ወንድም እህቶች እንዴት ናችሁ ሰላም ናችሁ አላችሁ ከኔ ጋር ሁሉ ሰላም አልহামዱሊላህ እና ኢንሻአላህ ዛሬ በጣም አስቸኳይ የሆነ ጥሪ ይዤላችሁ መጥቻለሁ እባካችሁን ሼር አድርጋችሁ ለሁሉም አዳርሱት ይሄ ነገር ከባድ በሙስሊሞች አደጋ የሆነ ነገር ነው አቃለው ጥሩ ነገር ሼር አይደረግም ግን እባካችሁ ሰምታችሁ አታሳልፉት ይሄ ነገር በሙስሊሞች ድግምት ተሰርቶ ከእስልምና ሃይማኖታቸውን እንዲቀይሩ ያደረጋቸው ነገር ነው ቪዲዮን አዳምጠን እንመለስ በእንዳትሆነ ያስካል ተማሪሻት ይተበላትኩ እሺ እንደኛው እንዳትችል ሌላ ቀጥል ተድጋግርቲ ትመጥሲቴን በዝኔታንቲ ጋግርቲ መጫት ይኖርና እሺ ሌላስ ከዛን ወልዴ ባሆነኝ ወጥ እሺ ሌላስ ቀጥል ውጭ እንደመተት እሺ ሌላስ ቸገር ካባላ ለሽሽላት ያ ዋላ ይመሽ Jesus. ለአስራ ሁለት ዓመት ልጅሽን ያሳበደ ወጥቷል ምንድን ነው የምትለው ስልጠኛ ሲያውሪ ምን ደስ ብሎሻል በስራ ላይ ሲያውሪ ደስ ብሎኛል ደምና መቼ ነው ተቸገርኩ መቼ ነው ተጨነቅኩ ደስ ብሎኛል እሺ አሁን ደህና ትሆናለች ብያለሁ አምነሽ ነው ያመጣሽው አምኜ ነው መጣ እሺ ለፍቻለሁ ደክማለሁ እንደሰማችሁት ነው ሰይጣን ይዟት ድግም ተደርጎ
በሃይማኖታን ሲያስቀይራት ተመልከቱ። የስልጤ ሰዎች ምን ሆናችሁ ነው? በተለይ ስልጤ ያላችሁ እባካችሁን ተንቀሳቀሱ። ሰዎች ጨለማ ቤት ገብተው እንዳይከተቱ። ምን ሆነን ነው? ተመልከቱ እስኪ ሱብሃንአላህ። ይሄ በሀገራችን ነው፣ እንዲሁም በስልጤ ነው። ሃይማኖታቸውን ምክንያት ሃይማኖታቸውን ሲያስቀይራቸው ያ ኢኽወቱል አኸዋት ወንድምና እህቶች የኛ አባቶቻችን ነው ወይ ሲቀየሩ ሃይማኖታቸውን ሲቀየሩ የምንነሳው? ህዝቡኛን አይቆረቆረንም አያመንም የህዝቡ መቀየሩ። እናትሽ ነው ሃይማኖታን ስትቀይር አንቺ የምትነሺው? ሃይማኖታን ስትቀይር ነው አንተ የምትመለሰው? ወንድሜ የምታወራው ካሁኑ ንቁ፣ እባካችሁን ንቁ። ይሄ ለውጥ ይሄ እንደዚህ ሃይማኖታቸውን የሚቀይሩት ለውጥ የመጅሊሱ ለውጥ ነው። ወደዳችሁም ጠላችሁ መጅሊሱ ዳዕዋ እንዲሰራ ዳዕዋ እንዳይሰራ የሚያስቆም መስጂዶችን የሚያዘጋ ይሄንን ለምንድን ነው ማይከለክልልን? ይሄንን ለምንድን ነው ማያስቆምልን? አይ ይሄንን ወደናል በሉ በግልጽ ንገሩን፣ እኛ መላችን እንፈጥራለን። ሰዎች እንደዚህ ሃይማኖታቸውን ሲቀይሩ ቆመን አናይም። ወዳችሁም ጠላችሁ ሰዎች እንደዚህ ሃይማኖታቸውን ሲቀይሩ ቆመን አናይም። መጅሊሶች አሁንም ይሄንን ነገር የምታስቆሙ ነገር ከሆነ አስቆሙልን፣ አለበለዚያ አይ መብቱ ነው በሉን ንገሩን። ዳዕዋ ያስቆማችሁ ቃል አላህ ወቃል ረሱል ልበት ቦታ እናንተ ገብታችሁ ጸጥታ ማስከበሪያ ብላችሁ ዑለማዎችን ስታስሩ ጣሊበል ዒልሞችን ቅራታቸውን ስታስወግዱ ይሄ ምን ሆኖ ታይታችሁ ነው? ለእናንተ ይሄ ደስ ብላችሁ ነው? ስልጤ ያላችሁ ለመጅሊስ አላፊ የሆናችሁ ይሄ ደስተኛ ከሆናችሁ ንገሩን፣ እባካችሁ ንገሩን። ሰውን እንደዚህ ጨለማን ሲሄድ አይታችሁ ዝም አትበሉ። ሁላችሁም የሰማችሁ ሰዎች እባካችሁን ይህንን ነገር በየቦታው ሼር እናድርገው። ፍትህ ለሙስሊሞች በህመም ፈውስ ምክንያት ሃይማኖታቸውን እያስቀየራቸው እናንተ ዳዕዋ ይደረግ ሽርክን ቢድዓን ኩፍርን አይነገር ብላችሁ መስጂድን የምታዘጉ ሰዎች የት ናችሁ? እስኪ ንገሩን። ተኝታችሁ ነው? አረ ንቁ፣ አረ እንቅልፍ በቃችኋል። ወላሂ በጣም አጂብ ነው። ይህንን የወደዳችሁ ከሆነ መልእክት አስቀምጡልን። ባረከላሁ ፊኩም። እባካችሁን ወንድምና እህቶች በሰማነው አክል ሼር እናድርገው፣ ፍትህ እንዲያገኙ ዘንድ ሰዎችን በጨለማ እንዳይከቷቸው፣ ሃይማኖታቸውን እንዳያስቀይራቸው። ይሄ እኮ መሐይብ ሰው ነው፣ ያልቀራ ሰው ነው፣ ምንም አይረዳም። ይህንን ማስቆም ካልቻላችሁ ሰው ተውሂድን ሱናን ያሰራጭ፣ ልቀቁለት መድረኩን፣ መስጂዱን ክፍት አድርጉለት። ለምን ተዘጋላችሁ? ለምን ታሳስራላችሁ? በዚህ አማራጭማ አንዱን ስጡን፣ የግድ ነው አንዱን ስጡን። አለበለዚያ በግልጽ መብቱ ነው ብላችሁ አውጁ። እኛ መፍታችን እንፈልጋለን። ሰውንማ ቆመን አናይም። እባካችሁን አደራችሁ።